ኦርቶዶክሳዊነት ማለት ክርስቶስን መስቀል ተሸክሞ ተከታይነት ማለት ነው። ሌሎቹ ከኦርቶዶክስ የሚወጡት ምንድነው? ከመስቀሉ ሲሮጡ ነው። ጌታ ያለ ምንድነው? ዘኢጾረ መስቀለ ሞቴ እይክ ሊጸመደኒ፣ መስቀሌን ተሸክሞ የማይከተለ ሰው ቢኖር እሱ ሊያገለግለኝ አይችልም ነው። ኦርቶዶክስነት መስቀል ተሸክሞ ተከታይነት። ከኦርቶዶክስ መውጣት ደግሞ አይ እኔ መከራ አልፈልግም ክርስቶስ ይበቃኛል። ግን ጌታ መስቀል እኔ ተሸክሜ እቀራለሁ አላለም። አንተም ተሸክመ ተከተለኝ ነው ያለው። እኔ ተሸክሜ የለሃለሁ በቃ አይደለም ያለ። አንተም ተሸከምና ና። የማቴዎስ ወንጌል ምዕራፍ 16:24 አንተም ተሸክመህ ተከተለኝ ነው ያለ። መስቀል የሚሸከመው ክርስቶስ ብቻ ሳይሆን እኛም ነን። እንዲህ ግን ዘይፈቅድ ይትለወኒ፣ እኔን ሊከተል የሚወድ ሰው ካለ ይጽላ ነፍሶ፣ ሰውነቱን ይካድ፣ ያጥብ፣ ይጨክን፣ ወይጹር መስቀለ ሞቱ ወይትለወኒ፣ ለሞት የሚያበቃውን መስቀል ተሸክሞ ይከተለኝ ነው ያለ። ዘያፈቅር ለነፍሱ ለይግድፋ፣ ሰውነቱን የሚወድ ካለ በመስቀል በግራይተ መስቀል ይጣላት። ዘገደፋ ለነፍሱ በእንቲአ ይረክባ፣ ለእኔ ብሎ ሰውነቱን በግራይተ መስቀል የጣላት ሰው እርሱ በኋላ ክብር ብርሃን ለብሳ ያገኛታል ነው ያለ። በሌላው ወንጌልም ሲያስተምር አማን እብለክሙ እመወርቀት ጠተስርና ዲበ ምድር ባይቲታት ነበር። የስንዴ ቅንጣት ከጭቃ ላይ ካልወደቀች ብቻዋን ትኖራለች። መሰ ወድቀት ወሞተት ብዙ ፍሬ ትፈሪ፣ ወድቃ ከፈረሰች ከበሰበሰች ግን ብዙ ፍሬ ታፈራለች ብሎ ንግሮን። ስለዚህ ክርስቶስ መስቀል ተሸክሞልኛል እያሉ መቀለድ የለም። አንተም ተሸከምና ተከተለኝ። ክርስትና ክርስቶስን መከተል ነው። ባለፈው እንዳልኳችሁ ደቀ መዛሙርቱን ለሐዋርያነት ሲጠራቸው ምን በላይ ነበር የሚላቸው? እየሄደ አቤት ተከተለኝ። ምን ይዘህ አለ? በኋላ ደግሞ መስቀል ይዘህ ተከተለኝ። ስለዚህ ቅዱስ ጳውሎስ ደግሞ ምን አለ ወስዶ ይሄንን በተአምኖ ልሂቆ ሙሴ በእምነት ካደገ በኋላ ክህደ ከመ ይበልዎ ወልደ ወለተ ፈርዖን፣ የፈርዖን የልጅ ልጅ መባልን ሁሉ ምን አላለ? ጠላ አለ። ወአብደረ ይህም ምስለ ሕዝበ እግዚአብሔር፣ ከእግዚአብሔር ሕዝብ ጋር መከራ ይቀበል ዘንድ ወደደ። ምን? በፈርዖን ቤት ተመችቶት ከሚኖር። ስለዚህ እኛም መስቀሉን ተሸክመን ከክርስቶስ ጋር ከዚህ እንውጣ፣ በዚህ ዓለም ከተማ የለንምና ብሎ ይናገራል። ገላትያ ምዕራፍ 6 ቁጥር 13 ላይ ደግሞ ሲናገር ብሎ ይናገራል። ዋልቦ ዘያነጤኒ እስመ ማኅተመ ሥጋሁ ለክርስቶስ እጸውር በሥጋዬ። ማንም ሰው እንግዲህ እኔ አያድክመኝ፣ የክርስቶስን የመስቀሉን ማኅተም በሥጋዬ ተሸክሜያለሁና። አንሰ ኢይዝያር ሐሰ፣ እኔ በራሴ የምመካው ትምክህት ፈጽሞ የለኝም። ዘእንበለ በመስቀሉ ለእግዚእ ኢየሱስ ክርስቶስ፣ በጌታ በኢየሱስ ክርስቶስ መስቀል ካልሆነ በቀር ይላል። የክርስቶስን መስቀል ምን አለው? በሥጋ ይሸከማለሁ። ምን ማለቱ ነው? የመስቀል ምልክት ሥጋው ትከሻው ላይ እየተቀረጸ ነው እንዴ? አይደለም። ታዲያ የክርስቶስን የመስቀሉን ማኅተም በሥጋ ተሸክሜያለሁ ማለት ነው የክርስቶስን መከራ እየተቀበልኩ ነው። ቢቻለኝ በሞቱ ራሱ በመስለው ደስ ይለኛል ይላል ፊልጵስዩስ ምዕራፍ 3 ከቁጥር 11 ላይ ሲናገር፣ ቢቻለኝ በሞቱ እንኳን በመስለው እወዳለሁ አለ ጌታዬን። ለክርስትና ይሄ ነው ወደ ኢየሩሳሌም መውጣት ማለት፣ ከክርስቶስ ጋር መከራ መቀበል። አሁን የእግዚአብሔር ቤተሰቦች ስንጾም አሁን ከክርስቶስ ጋር መስቀል እየተሸከምን ነው። ደስ አይላችሁም? ከንጉሱ ጠላት ተነስቶባቸው ከንጉሱ ጋር አብሮ የዘመተ ሰው ንጉሱ ሲነግሱ ምን ይደረጋል? ይሾማል፣ ይሸለማል። አሁን ከንጉሳችን ከክርስቶስ ጋር መስቀል እየተሸከምን ነው። በሕማማቱ እኮ እኛ መከራ የምንቀበለው እየቀለድን እኮ አይደለም። ሰው ሕማማትን የሚጾመው ምን እያደረገ ይመስላችኋል? መስቀልህን አብረን ተሸክመን እንከተላለን። ሕማምህ ሕማማችን ነው። ስትነሳ ደግሞ ትንሣኤ ምናችን ነው? ትንሣኤያችን ነው። እንደዚህ ያለች ቤተክርስቲያን አለች እንዴ? የት ይገኛል? በእውነት ማለት ነው። ሰናይት እምአንስት እኮ የምትባለው ለዚህ ነው። እህቴ ሙሽራዬ እንደው ከአንቺ ከሴቶች ሁሉ የተዋብሽ ነሽ የሚላት መኃልየ ሰሎሞን ላይ ከሴቶች ሁሉ የተዋብሽ የሚላት ምንድን ነው? ቤተ ክርስቲያን ነን ከሚሉት ሁሉ ያማርሽ ማለት እኮ ነው። ምክንያቱም ጥምቀቷ፣ በደብረ ታቦር ብርሃነ መለኮት ሲገድ ብርሃኗ፣ ስደቷ፣ በዘመነ ጽጌ ጌታ የተሰደደ የምትል
ጾሙ ጾሟ፣ ሕማሙ ሕማሟ፣ ትንሣኤው ትንሣኤዋ፣ እርገቱ እርገቷ፣ ምጽአቱ ልዕልናዋ ነው። አብራው ነው የምትኖረው ከክርስቶስ ጋር። እንዲህ ይገርማል። ሲወርድ አብራው የምትወርድ፣ ሲወጣ አብራው፣ ልደቱ ልደቷ ነው። ቤዛ ኩሉ ዓለም ዮም ተወልደ እያለች አብራ ሲወለድ እረኛም መልአክም ሆነ አብራ ታመሰግነዋለች። ሲሰደድ አብራው ትሄዳለች። ሲመለስ አብራው ትመለሳለች። ሲገዘር ግዝረቱን ታከብራለች። እንዲህ ያለች ቤተክርስቲያን ነው የምንኖረው እና ወደ ኢየሩሳሌም መውጣት ማለት ከክርስቶስ ጋር መከራ መቀበል ማለት ነው። ሰው ከክርስቶስ ጋር መከራ መቀበልን በብዙ መንገድ ሊቀበለው ይችላል። ወደ ኢየሩሳሌም መጓዝ ማለት እሱ ነው። መከራ ወደ መቀበል መሄድ ነው። እዚያ መስቀል ውስጥ እረፍት ስላለ፣ እዚያ መስቀል ውስጥ ኃይል፣ ድልነሽነት፣ መዋይነት፣ እረፍት፣ ሰላም፣ ፍቅር፣ ብርሃን አለ። እዚያ መስቀል ውስጥ የዘላለም ሕይወት መንግሥተ ሰማያት አለ። እዚያ ውስጥ ስጦታ ሁሉ አለ እዚያ መስቀል ውስጥ እና ወደ ኢየሩሳሌም እንውጥ፣ በአብይ ጾም ወደ ኢየሩሳሌም እንሄድ ስላቸው መከራ ወደ መቀበል መሄድ ነው። ሰው መከራ መቀበል ከማን ሊቀበል ይችላል? ሰው ከራሱ ከማን ይቀበላል? ሌላስ ከማን ይቀበላል? ከሰው ይቀበላል። ሌላስ ከማን ይቀበላል? ከአጋንንት ይቀበላል። እነዚህን መከራዎች ወደ መቀበል መሄድ ነው። ስለዚህ ወደ ትዕግስት፣ ወደ ሰፊ ልብ መሄድ ነው እና በዓለም ሁሉ መስቀሉን ትተው የኮበለሉትን ሁሉ እኔ ኢየሱስ ተሸክሟል፣ እኔ መስቀል መሸከም አልፈልግም እያለ የሚሯሯጠውን ሁሉ እባካችሁ ወደ መስቀል ኑ፣ ክርስቶስን የምታምኑት ሁሉ አብራችሁት እንጓዝ፣ ወደ ቀራኔው አብረነው እንጓዝ። ጣጥለኸው ትበተናለህ እንዴ? ያው ትበተን ትተውኛላችሁ እንዳለ ትንቢቱ አንተ ጋር እየተፈጸመ ጥለው ትሮጣለህ ማለት ነው። ከዚች ቤተክርስቲያን መኮብለል ማለት ከመስቀሉ ስር ኢየሱስ ክርስቶስን አላውቀውም ማለት ነው። ይሄ አይደለም። ዛሬ መነኮሳቱን ላይ እየወጡ አማረብኝ ብሎ እናቴ እንዲሁ እየወጣ መነኩሴ ሁሉ አሁንማ ደግሞ እንዲሁ ተያይዘውታል። መነኮሳት ሁሉ እየወጡ ተመስገን ኢየሱስ ነፃ አውጥቶኛል። እንዲሁ እኮ ይገርማል። እንዲሁ ረሃቡ መከራ ነበር። እዚያም ገዳም ውስጥ ረሃቡ፣ ልብሱ እንዲሁ ዛሬ እንደ ልቤ እንዲህ እያልኩኝ ይላል። ወጥቶ አያፍርም ደግሞ። እንዲሁ እኮ ይገርማል። ነፃ ወጥቼ በኢየሱስ እያለ አሁን ዛሬ መነኮሳቱ እየወጣ እንዳንዱ ማለት ነው መናፍቅ እየሆነ አየህ። ይሄ ምንኩስናው መረረኝ፣ ቆቡ መረረኝ፣ የገዳሙ ተልኮ ከባድ ነበር፣ አሁን አለፈልኝ ስትል ምኑን ያለፈልህ? የሄድከው ከየት ወደ የት ነው? የክርስቶስን መስቀል ጥለህ ሄድክ ማለት ነው። ተሸክመ ተከተለ ቢለ አንተ ጥለኸው ቤትክን እንጂ መስቀሌን ተሸክመ ና እንሂድ አብረን ወደ ኢየሩሳሌም እንሂድ አለ። ወናሁ ነዐርግ ኢየሩሳሌም ወይእህዝዎ ወይቀትልዎ ለእጓለ እመሕያው ወአመሳልስት ዕለት ይትነሣ። እነሆ ወደ ኢየሩሳሌም እንወጣለን፣ የሰው ልጅን ይይዙታል፣ ይሰቅሉታል፣ በሦስተኛው ቀንም ይነሳል አለ። እናንተ ጥላችሁ ትበተናላችሁ አላቸው። አልክድም አለ። ጴጥሮስ አልክድም ቢል ንስሐው ጠቀመው እንጂ ክርስቶስን በመስቀል ጊዜ ማየት የማትፈልግ ከሆነ በትንሣኤውም ልታየው አትችልም። በመስቀል ማየት ያልፈልግ ሰው በትንሣኤውም አያየው እና ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሌን ተሸከሙ ያለው ይሄን እንደው ለመነኮሳትም የምነግረው ይሄ ነው። ሊመነኩስ ላሰበም የምነግረው ይሄ ነው። አንዱ ሰው ሲመነኩስ የሚመነኩሰው ምን ሊሸከም ነው? መስቀል ከምንሸከምባቸው በጣም ከባዱ ምን ይመስላችኋል? ከሰው ጋር መኖር። መስቀል ማለት እሱ ነው። ወደ ኢየሩሳሌም እንሂድ ካላችሁ ስትመጡ ወደዚህ የመጣ ነው መስቀል ለመሸከም። መስቀል ደግሞ ሰው ነው። የሰው ጠባይ ራሱ አንድ መስቀል ነው። የሚናገረውን ሰው ችሎ መኖር ነው የሰው ልጅ ታምረኛ። ሰው በጣም ልዩ ደስታ ነው። እንደ ሰው ያለ ደግሞ መከራ የለም። ሰው በጣም ክብር እኮ ነው። እናንተ ባትኖሩ ካባ እኮ የለበስኩ ሰው ስላለ ነው።
አሁን እኔ ራሴ እዚህ የማድርበት ባት ላይ ካባ አድርጌ እንደዚህ ምናምን እላለሁ። ሰው ሌላውን ብታዩት ካባ የለበስኩ ሰው ስላለ ነው። ሰው ስላለ ነው እኮ የምንለው። ሰው እኮ ክብራችን ነው ማለት ነው። ይሄ ክብሬ ይሄ ልብስ ሳይሆን እናንተ እኮ ናችሁ አይደለም? እናንተ ነው ይሄንን እንድለብስ ያደረጋችሁኝ። ስለዚህ የሰው ክብሩ ሰው ነው፣ ግን የሰው መከራውም ሰው ነው መልሶ ደግሞ ማለት ነው። ጠባዩ ታምረኛ ነው። ሲያሽሟጥጥ ከባድ ነው። ሲያሽሟጥጥ ሲጎነትል አሽሙሩ ከባድ ነው። በቃ ወጋ ሲያረቀስ አድርጎ በጣም ነው። እንዲሁ ጦር ይሻላል። እሱን ሐኪም ቤት ዶ መቼስ ወይ ይሆናል ወይ ትሞታል። የማይታከሙት ጦር ማለት የሰው ነገር ነው። ያንን ወደ መቻል መምጣት ነው። ሰው ሲያገባ ወዴት ነው የሚሄደው? ወደ ኢየሩሳሌም እየመጣ ነው። መስቀል ነው። ቀላል መስሏቸዋል። እንዲያው በቃ ለባብሶ ደረቱን አንደርቦ ትከሻውን ደርበብ አድርጎ ጥሩ ኮትን ጃኬትና ሱፍ ከረባት አድርጎ የሚሄደውን ሰውዬ አይደለም ማለት። እዚያ ሰውዬ ውስጥ ስንት መስቀል አለ መሰላችሁ? ከልብሱ ውስጥ እንደዚህ ፀጉሯን አበጣጥራ ተቀባብታ ምናምን የምትሄደው ኩልል የምትለውን ሴትዮ አይደለም ማለት። እዚያ ሴትዮ ውስጥ ስንት መስቀል አለ። ፍዳ የሆነ ነገር ማለት ነው። እነ ተነግሮ አለመስማት፣ እነ ፉክክር፣ እነ ክርክር፣ እንዲሁ ስንቱ አለ የሰው ልጅ በስማ ሆ እንኳን ብቻ ሰው ጋርም ይኖራል። ገብቷችኋል? ቋንቋ እንዲህ ሰው ጋር መኖር በጣም ከባድ እኮ ነው። የራሱ ሀሳብ ያለው እቃ እኮ አይደለም ሰው። የሆነ ነገር እንዲያው አሁን ቴፕ ሪከርደር ቢሆን ፕሌይ ስትለው ይጫወታል። ደክሞኛል ደግሞ ስቶፕ ስትለው ዝም ይላል አይደለም? ቴሌቪዥን ሲኖር ስንለው ይጫወታል። ደከመኛውን ስንለው ምን ይላል? ሰውየውን ግን እንደዚያ ማድረግ አይቻልም። እንዴ ምን ትላለህ? አብረን እየኖር ቆይ ገና መወያየት አለብን ይላል። እና ሰው ፍላጎት ያለው ነገር ከባድ ነው። እና ወደዚያ ነው የምንመጣው። ማግባትም ብትሉት መመንኮስም ብትሉት ዞሮ ዞሮ ወዴት ያለ ጉዞ ነው? ወደ ኢየሩሳሌም ጉዞ ነው ማለት ነው። መጸለይም ብትሉት ወደ ኢየሩሳሌም። መልካም ነገሮች ሁሉ የኢየሩሳሌም ጉዞዎች ናቸው። መልካም ነገሮች ሁሉ በክርስትና የሚደረጉ መልካም ነገሮች ሁሉ መስቀል አላቸው፣ ስድብ አላቸው፣ ክርክር አላቸው፣ ነቀፍ አላቸው፣ ትችት አላቸው፣ ማግኘት ማጣት አላቸው፣ መውጣት መውረድ አላቸው። ይሄንን ለዚህ ሁሉ ተዘጋጅቶ ነው ክርስቲያን መሆን ማለት ነው። እና ያንን ደግሞ የሚያርቅልን ማን ነው? ማን ነው? አብረነው ስንወጣ ማንም የሚያርቅልን? ጌታችን ኢየሱስ ክርስቶስ ያርቅልናል ማለት ነው። ሌላው ይሄ እንስሳው በጅራፉ ያስወጣው እንስሳ ምን ይመስላችኋል? አላዋቂነት ነው። እንስሳትን ከቤተ መቅደስ ቤተ መቅደስ አሁን የእኛን ሰውነት አድርጉት ደግሞ ቤተ መቅደስ የተባለ የእኛ ሰውነት ነው። እንስሳት አላዋቂዎች ናቸው። አላዋቂነትን ተው ነው። አላዋቂነትን ተው። ጌታ መጥቶ በስልጣኑ አስተምሮ ወንጌልን ሰብኮ አላዋቂነትን ነው ያለ። ምን ይላል መሰላችሁ? እለሰ ገደፍዎ ለአይበሮ ዝንቱ ዘይፈልጥ ሰናየ እምኩይ ናሁ ነቢይ ይሳለቅ ላይ ሊሆሙ እንዘይብል ሰብሰ እንዘ ክቡር ውእቱ እያይመረ ወኮነ ከመ እንስሳ ዘአልቦ ልብ ይላል ማር ይስሐቅ አንቀጽ 27 ላይ ሲናገር። ይሄንን ክፉና ደግ መለየትን የተው ሰዎች፣ እውቀት የሌላቸው ሰዎች አይምሮ ጠባያቸውን ተምረው መጽሐፍ ተመልክተው ምክር ተመክረው የማያሰሩትና ክፉን ከበጎ የሚለይ አይምሯቸውን በድንቁርና የተው ሰዎች፣ እነዚህ ሰዎች ነቢዩ ይሳለቅባቸዋል። ምን እያለ? ሰው ክቡር ነበር አላወቀም፣ እንደ እንስሳ ሆነ እያለ ነቢዩ ይሳለቅባቸዋል። ለምን? ክብራስተ ለጠባይ ነባቢት አይምሮ ውእቱ። የአይምሮ ጠባይ ክብሯ ወይም የአዋቂ የነባቢት ነፍስ ክብሯ እውቀት ነውና ይላል። አዋቂነት የሰው ነፍስ ክብሯ ነው።
እንስሳትም እኮ ደመ ነፍስ አላቸው። እኛ ሕያዊት ነፍስ ያለን የእኛ ክብራችን በምንድን ነው? ልዩነታችን ሰውን ከሰው የለየው ክፉን ከደግ መለየቱ ነው። እውቀት ሳይኖረው ዝም ብሎ በድንቁርና የሚኖር ሰው ሃይማኖቱን አያውቅ፣ ታሪክ አያውቅ፣ ስርዓት አያውቅ፣ አነጋገር አያውቅ፣ አኗኗር አያውቅ፣ የሰማይ ሕይወት አያውቅ፣ የሰው ነገር አያውቅ፣ የሚናገረውን አያውቅ፣ የሚተወውን አያውቅ። ይህ ሁሉም የማያውቅ ሰው ቦታውን አያውቅ፣ ጊዜውን አያውቅ። ከማይናገርበት ላይ ይናገራል፣ ከሚናገርበት ላይ ዝም ይላል። ለሚሰጠው ይነሳል፣ ለማይገባው ይበትናል። የሚያደርገውን የማያውቅ ሰው ይሄ እንስሳ ነው። ጌታችን ኢየሱስ ክርስቶስ መጥቶ ያወጣን ከምንድን ነው? ከእንስሳነት ነው። ታውቃላችሁ፣ ሲወለድም በቤተልሔም በምን መካከል ነው የተወለደው? በእንስሳት በረት ነው የተወለደው። አሁንም መጣና ደግሞ እንስሳቱን ከቤተ መቅደስ አስወጣቸው። ከእንስሳነት ላወጣችሁ ያ ቤዛነት ነው የቤተልሔሙ። ከእንስሳነት ላወጣችሁ በእንስሳት መሃል ተወለድኩ ነው፣ ቤዛነት ነው። የአሁኑ ደግሞ እንስሳነታችሁን አስወግዱ ነው፣ አዋቂ ሁኑ ነው፣ ብልህ ሁኑ፣ ብልህ ሁኑ። የድሮ እኮ ክርስቲያኖች፣ በሐዋርያት ዘመን የነበሩ ክርስቲያኖች፣ ሁሉም ክርስቲያኖች ወንጌልን በቃላቸው ያጠኑ ነበር። ሴት የለ፣ ወንድ የለ፣ መነኩሴ የለ፣ ባለትዳር የለ፣ ምዕመናን የለ። ከሐዋርያት ጀምሮ እስከ 4ኛው ክፍለ ዘመን እስከ ቅዱስ እንጦንስ ድረስ ያሉት ምዕመናን መጽሐፍ ቅዱስን በቃላቸው የሚያጠኑ የሚያውቁ ናቸው። ሲጀመር ማቴዎስ ወንጌልን በቃሉ ሳይዝ እንኳን ምንኩስና የሚሰጠው መነኩሴ አልነበረም። በቃሉ አጥንቶ የዲያብሎስን ክፉና ደጉ ውጊያውን አውቆ ነው። ዲያብሎስ በምን ይመጣል? በምን ድል ይነሳል? ከዲያብሎስ ሽንገላ ያልወጣ ሰው እግዚአብሔርን ተከትሎ ከወደቡ መድረስ አይችልም። የዲያብሎስን ተንኮል የለየ ሰው ነው። አይምሮው የጠራለት ሰው ነው። ይሄ ላለው ሰው ነው አይምሮ መንፈሳዊ የሚባል ደግሞ የሚሰጠው፣ የተሰወረውን ማወቅ። አይምሮ ጠባይ ለተሰጠው ሰው፣ በዚያ ለሰራበት ሰው አይምሮ መንፈሳዊ የብቃት እውቀት ይሰጠዋል። ያ እንዲሰጠው እንስሳነታችሁን በመማር መጽሐፍ በመመልከት አውጥታችሁ ጣሉ ነው። በድንቁርና የምንኖርበት ጊዜ ይበቃል። ደጋፊ ክርስቲያን ለቤተ ክርስቲያን አይጠቅማትም። ይጠቅማታል? ደጋፊ ማለት ምን ማለት ነው? ዝም ብሎ ሆ ሆ ሆ ሆ ሆ የሚል ማለት ነው። አሁን ህዝቡ ራሱ እየተባለ እርስ በርሱ እየተዋደነ እያለቀ ነው። አንዱ የአንዱ መነኩሴ ደጋፊ ይሆናል፣ አንዱ ደግሞ የአንዱ መነኩሴ ደጋፊ ይሆናል፣ አንዱ የአንዱ ባይታዊ ደጋፊ ይሆናል፣ አንዱ የአንዱ ሰባኪ ደጋፊ ይሆናል። የእኛን መምህር እንዳነኳቸው ወንድ እስቲ ትነኳቸዋለን። የእኛን መምህር ያንተ መምህር እዚያው ይቅር። እኔ የቤተ ክርስቲያን መምህር ነው እንጂ እኔ ደጋግሜ እነግራለሁ፣ ህዝብ የሾመው መምህር መከራ ነው እላለሁ ሁልጊዜ። ክርስቶስ የሾመው መምህር ነው። ስለዚህ እየተዋደነ ያለ አሁን ህዝቡ ምንድን ነው? ይከፋፈላል። አንዱ ይመጣና እንደዚህ ነው ይለዋል፣ ቃለ ሕይወት ያሰማልን። ሌላው ይመጣና ደግሞ አይባልም ይለዋል፣ ወይ መከራችን፣ ማንን እንከተል ይለን። ይህን እንስሳነትህን ሁልጊዜ በመማር አውጥተህ ጣል ነው። በድንቁርና እንዴት እንስሳነት ማለት ምን ማለት ነው? ማንም የሚነዳው ማለት አይደለም። አህያይቱን አንተ ስትነዳት ትቆያለህ። የሆነ ሰው ይመጣና ደግሞ ንስማ የሆነ ቦታ ድርሻ እስከ አንተ ንዳት እስከዚያ ትለዋለህ። አይ እሱ ነው የሚነዳኝ እኔ አትንዳኝ አንተ ትላለች። ይኸው እንደዚህ ማለት ነው። የሚነዳ አህያ ነው ያገኝ የሚነዳው ማለት እንዲህ። ከእናንተ መካከል ያለ በእውነቱ እይኩኑ ብዙሃን መምህራን እሙስቴ ትክሙ፣ ብዙ መምህር አታብጁ እስመ ቅሩሙ ስናነበ ዲበ አንቀጽ። ሁላችንም እንደምንሰናከል ታውቃላችሁ፣ መምህር አታብዙ ብሏል ቅዱስ ያዕቆብ በመልእክቱ። ለምንድን ነው ሁሉ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንን ያም እየተነሳ ልክ የሌለው አጥር የሌለው አንዱ መጥቶ እንዲህ ነው፣ አንዱ መጥቶ እንዲህ ነው፣ 100 አይነት ነገር በሚዲያ እየተነገረ የህዝቡ ልብ መከራውን የሚያየው ለምንድን ነው? ስለማንማር። ስር ጀምረን ቤተክርስቲያኒቱ ወንበር አልፈታች፣ ጉባኤ አላጠፈች፣ መጻሕፍቶቹ አልጠፉ። ዝም ብሎ ሰው ሁሉ የየራሳቸውን መምህር ያከማቻሉ አለ ቅዱስ ጳውሎስ። የየራሳቸውን መምህር ያከማቻል። እኔ በነገርህ ላይ እኔ በነገርሽ ላይ እገሌ የሚባሉት መምህር በጣም ይመቹኛል፣ እገሌ የሚባሉ ደግሞ እኔ ብዙ ደስ አይሉኝም።
ደስ ስላላችሁና ስላላላችሁ ነው እንዲህ ጉዳዩ። ነገሩ እውነት ነው ወይ ነው። አሁን በዚህ ዘመን እየበዛ ነው። ጌታችን ኢየሱስ ክርስቶስ ይሄንን እንትን ርግብን በግን አስወጣው አይደል? ጅላጅልነት ማለት ምንድን የሚባለው? የሀገራችን ሰው እኮ አጥብቆ ሞኝነት ለበግም አልበጃት 12ቱን አንድ ነብር ፈጃት ይላል። በግነት ጅልነት ማለት ነው። ጅል ዝም ብሎ የማያውቅ ይሄ አያነብ ምን አይል አንድ ጥቅስ ከቤተ ክርስቲያን 100 ቃለ እግዚአብሔር እያለ መናፍቃን አንድ ጥቅስ ሚዲያ ላይ የወረውሩ ጊዜ ብሎ ላቡ ጠብጠብ ይለን። እዚህ አትማሩ መጀመሪያ እና እንዲሁ ይሄን በሬነት ማንም የሚያርሰው ማለት ነው የሚባል ይሄ ነው በጅራፍ የሚያስወጣው ጌታ። ስለዚህ ድንቁርናችሁን ተው። እንዲህ እንስሳነት ይልቀቃችሁ ነው። ይህን እንስሳነት በድንቁርና የምትኖሩበት ጊዜ ይብቃችሁ፣ በእውቀት ኑሩት። የግዩ እያሚረክሙ ቅዱሳተ መጻሕፍተ መጻሕፍትን ካለማወቃችሁ የተነሳ ትስታላችሁ አለ ቅዱስ ቄርሎስ። ጌታ በማቴዎስ ወንጌል ስሕትክሙ በየአእምሮ መጻሕፍት ኢ በኃይለ እግዚአብሔር ያለውን ይዞ ጌታም የማቴዎስ ወንጌል ምዕራፍ 22 ላይ አይሁድ ምንድን ነው ያላቸው? መጻሕፍትን ስለማታውቁ ትስታላችሁ አላቸው። መጻሕፍትን ስለማታውቁ ትስታላችሁ። ቅዱስ ቄርሎስ ደግሞ ይህን ወስዶ መጻሕፍትን ካለማወቃችሁ የተነሳ ትስታላችሁ፣ ዘውቱ ምስጢር ሃይማኖትን አብይ። ይኸውም ታላቁ የሃይማኖታችን ምስጢር ነው። ዘውቱ ክርስቶስ ዘአስተርአየ በሥጋ ወጸድቀ በመንፈስ ወተሰብከ በውስተ አሕዛብ። ይኸውም በሥጋ የተገለጠ በመንፈስ ቅዱስ እውነትነቱ የተረጋገጠ በሥጋ የታየ ለአሕዛብ የተሰበከ በመላእክት የተመሰገነ በክብር ያረገ ክርስቶስ ነው ይላል ድርሳነ ቄርሎስ ድርሳን 8 ላይ። መጻሕፍትን ካለማወቃችሁ የተነሳ እምነትን ትስታላችሁ፣ ሃይማኖትን ትስታላችሁ። መጻሕፍትን ባለማወቃችሁ ትስታላችሁ። ዘውቱ ምስጢር ሃይማኖትን አብይ። የምትስቱትን ከሌላ አይደለም፣ ታላቁን የእምነታችን ምስጢር ነው። እምነት ያልኩትም ሌላ አይደለም፣ ዘውቱ ክርስቶስ ዘአስተርአየ በሥጋ በሥጋ የተገለጠው ክርስቶስ ነው ይላል። ከክርስቶስ መንገድ ሰው የሚወጣው መጽሐፍ ቅዱስን ባለማወቅ ነው። ያወቀ ይመስለዋል እንጂ እና ይህን እንስሳነት ይብቃ።